ሀይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ከረጅም ጊዜ በኋላ ተመልሼ መጥቻለሁ። ምን እንደማወራላችሁ ሁሉ አላውቅም፣ ግን በቃ ዩቲዩብ ቪዲዮ መስራት አለብኝ ብዬ ነው ዛሬ የተነሳሁት። ሰሞኑን በጣም በቃ ሳስብ ነበረ መቼ ልስራ ምን ልስራ እያልኩኝ። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ደህና ናችሁ ብዬ ተስፋ አደርጋለሁ። እኔ በጣም እግዚአብሔር ይመስገን ደህና ነኝ። ባለፉት ወራቶች ትንሽ ጊዜ ጠፍቼ ነበር። ወደፊት በደንብ እያወራን ስንመጣ እየተከፈትኩ ስንመጣ ምናልባት እናወራ ይሆናል። በተረፈ አሁን ተመልሼ የመምጣት ሀሳብ አለኝ እና አሁን ቁርሴን እየሰራሁ ነበር። ቅድም እየቀረጽኩኝ ነበረ። ቤት ክሊን ተደርጎ ልጆች ገብተው ምናምን አቋረጥኩት። ለማንኛውም ምንም የለውም፣ ዮጎርትና ኪዊ ነው። እሱን አሁን ለቁርሴ ሰርቼ ነው። በተረፈ እንዴት ናችሁ? ሰላም ናችሁ ወይ? የኔ ተመልሼ የመምጣት ሀሳቤ በጣም ደግሞ የወሰንኩት ምንድነው መሰላችሁ? በጣም ሳስብበት ነበር። ዩቲዩብ ልዝጋው ልቶ ወይስ ደግሞ ልቀጥል? ከዛ ደግሞ ምን አልኩ መሰላችሁ? በቃ የምሰራው ነገር ምናምን ብዙ ጊዜ እንትን አልነበረውም፣ ለእኔ ትርጉም አልነበረውም እና በጣም ከብዶኝ ነበር። መጨረሻ የሆነ ሰዓት ላይ በጣም ግራ ተጋብቼ ነበር። ምን እየሰራው ነው? ለምንድን ነው ዩቲዩብ የማደርገው? ከዛም ደግሞ ምንት ቪዲዮዎች የምቀርጸው? ከዛም ደግሞ ይህን ሁሉ ቀርጬ ቆርጬ ምናምን ቪዲዮ ኦንላይን እስካቀርበው ድረስ ያለውን ፕሮሰስ ሁሉ አልፌ ከዛም ደግሞ ከዩቲዩብ ኦንላይን ከገባ በኋላ ምንድን ነው ሰዎች ውስጥ ከኔ የሚጠቀሙት? ምንድን ነው የሚያዩት? ምን አይነት ሰው ነው የሚያዩት ብዬ በጣም ራሴን ጥያቄ ጠይቄው ነበር እና ለረጅም ጊዜም ሀሳብ ሳስብበት ነበረ ልበላችሁ። በጣም እኔ ደስተኛ ማድረግ አቃተው። ቪዲዮዎቼ በጣም ድሮ መጀመሪያ ላይ እንደጀመርኩ በጣም ያስደስተኝ ነበር፣ ሆቢ ነበረ ልበላችሁ። ግን በዛ ሰዓት ውስጥ እኔ በጣም ተቀይሬያለሁ። ሁኔታዬ ተቀይሯል፣ አኗኗሬ ተቀይሯል፣ እድሜ ተቀይሯል፣ የምወደው ነገር ተቀይሯል። የዛሬ 7-8 ዓመት የነበርኩት ሰው አይደለሁም። በዚህ በ7-8 ዓመታት ውስጥ ብዙ ነገር ተቀይሯል። ግን ዩቲዩብ ላይ የምሰራቸው ነገሮች ተመሳሳይ ሆኑብኝ። ከዛም ደግሞ ሰው የሆነ ነገር ከለቀቀና ቆንጆ ክሊክ ካለው እኔም እሱን ተከትዬ ልክ እንደሱ አይነት ቪዲዮ ነው መስራት የምፈልገው የነበረው፣ ወይም ደግሞ እንደዛ ነው ራሴ ሳስገድደው የነበረው። ውስጤ ትክክል እንዳልሆነ ቢያውቅም ወይም ደግሞ እሱ ማድረግ ባልፈልግም የሆነ ነገር ብቻ ለማንኛውም ይይዛቸዋል፣ ያስገድዳቸዋል። ልክ እናንተም ክሊኩን ስለምትፈልጉት ማለት ነው። እና በጣም ትክክል አልነበርኩም። ስለዚህ በጣም ከራሴ ጋር ጸብ ጀመርኩ ማለት ነው። ይሄን ነው ማድረግ የምፈልገው? ምንድን ነው ማሳየው? እኔ ማን ነኝ? ምንድን ነው ሰዎችን ውስጥ ማሳየት የምፈልገው? ለምንድን ነው ቪዲዮ የምሰራው? በጣም ከራሴ ጋር ትግል ያስኩኝ ማለት ነው። ለማንኛውም የሆነ ሰዓት ላይ በቃ ዩቲዩብ ለእኔ ደስታ መስጠት ወይ ደግሞ ሆቢ መሆኑ ቀርቶ ጭራሽ አስጠላኝ። ምክንያቱም በቃ ራሴን አይደለም ማለት የሆነ ሰዓት ላይ በተለይ በጣም ዝም ብዬ ለመቅረጽ ብቻ ነበር የምቀርጸው ልበላችሁ። ስለዚህ በመሀል ያው በጣም ረጅም ጊዜ ከፍ ዝቅ አለ ሁሉ ነገሩ። እኔም ደግሞ ከዩቲዩብ በረጅም ጊዜ በጣም ረጅም ጊዜ አይደል እውነት ለመናገር 4 ዓመት ምናምን አይደል ክፍት ዝግት ሳደርግ ማለት ነው። እና ግን አሁን ይመስለኛል ራሴንም አክሴፕት ያደረኩ ይመስለኛል። ማን እንደሆንኩ የማውቅ ይመስለኛል። አሁን በደንብ ምን እንደምፈልግ አውቃለሁ። በቃ ቆንጆ ሁኔታ ላይ ነው ያለሁት ብዬ አሰብኩኝና ምንድነው መሰላችሁ እኔ ያለፍኩትን መንገድ የምታሉ ብዙ ሰዎች አላችሁ። አዲስ ትዳር ይዛችሁ ልጅ ወልዳችሁ ቤት ይዛችሁ እና ግን በቃ በቀን 3 የምግብ አብስሎ ጠረጴዛ ላይ ማቅረብ፣ ልጆችን ትምህርት ቤት ማድረስ፣ መመለስ ብቻ ለማንኛውም ይሄ በህይወቴ ተመኝቼ የማውቀው ምንም ነገር የለም። እኔ ከልጅነቴ ጀምሮ የምመኘው የነበረው ነገር ምንድነው መሰላችሁ? እናት መሆን፣ ቤተሰብ መሆን፣ የራሴ ቤተሰብ የራሴ ልጆች ይዤ ራሴ እንደምፈልገው ወይ ደግሞ ልጆቼን ማሳደግ ነው። እናም እሱን ህይወት ደግሞ እግዚአብሔር በመጨረሻ ሰጠኝ እና ግን ምንድነው መሰላችሁ እሱን ህይወት ስገባበትና ይሄን ትዳር ልጆች ምናምን ማሳደግ በጣም መጀመሪያ ላይ ያው ታውቁታላችሁ፣ ከባድ ነው። ሁሉም ነገር አዲስ ስለሆነ ማለት ነው። እና በዛ ሁኔታ ውስጥ አልፌ አሁን ያለሁበት ሁኔታ ግን ደስ የሚል ከዛም ደግሞ ተረጋግቼ ከዛም ደግሞ ብዙ ነገር ተምሬ ነው ማለት ነው እዚህ አሁን ያለሁበት ሁኔታ ላይ ያለሁት። ስለዚህ እንደሱ አይነት ሁኔታ ላይ ያላችሁ ሰዎች ካላችሁ ወይ ደግሞ ጀማሪ ባለትዳሮች ከሆናችሁ ወይ መሀል ላይ ሆናችሁ 2-3 ልጅ ወልዳችሁ በቃ መክፈቻውና መዝጊያው የጠፋችሁ ሰዎች ካላችሁ ከእናንተ ጋር መማማር እንችላለን እና እርግጠኛ ነኝ ብዙ ሰው አለ ማግኘት የምችለው ሰው አለ ማለት ነው። እና ያለፉት ጊዜያቶች 2-3 ዓመት በጣም ብዙ ራሴን ምግብ መስራት ከልጆች ጋር እንዴት ማውራት እንደምችል ልጆቼንም በደንብ የሁሉም ልጆች ይለያያሉ። ልጆቼንም በደንብ አጠናኋቸው፣ ራሴንም በደንብ አጠናሁት። ምን አይነት ሰው ነው? ምንድነው ችግሬ? ለምንድነው እንደዚህ
ነገሮች እንደዚህ ማደርጋቸው ለምንድን ነው እንደዚህ ማላደርጋቸው ብዬ ራሴ ብዙ ጥያቄ ጠየቁት። እግዚአብሔር ይመስገን እኔም ደግሞ ጊዜው ነበረኝ። ብዙ አመት ቤት ውስጥ ሆኜ ልጆችን እያሳደግኩ ነበረ። ስለዚህ ብዙ ጊዜ ነበረኝ። ገባችኋል? ይሄ የውጭ የሮጡ ስራ ሄዶ መምጣት ስትረስ አልነበረኝም እና ለራሴ ሆኜ ቤቴ ውስጥ ራሴን ሆኜ ራሴን በደንብ የማዳመጥ እድሉ ነበር ማለት ነው። እግዚአብሔር ይመስገን። ለማንኛውም አሁን ያለሁበት ሁኔታ እሱ ይመስለኛል በጣም ኢምፖርታንት መነጋገር ያለብን ነገር ያው ስለ ልጆች ማሳደግ፣ ስለ ምግብ መስራት፣ ቤት ውስጥ እንዴት ነው ወዲያ ወዲህ የሚባለው የሚኮነው እና በዛ ላይ ደግሞ መጨረሻው ምንድን ነው መሰላችሁ? እኛ ደስተኛ እንድንሆን ከዛም ደግሞ በስራችን እንድንረካ። በቃ ቆንጆ ስራ ሰርቻለሁ፣ እሰይ ዛሬ ቆንጆ ቀን ነበር። ከ30 ቀኑ 20 ቀኑ ደስ ብለን ካለፍን እኛም ደስተኛ እንሆናለን ማለት ነው። ደስተኛ እናት፣ ደስተኛ ልጆች፣ ደስተኛ ቤተሰብ። ከዛም ደግሞ ህይወታችንን እናትነት፣ ልጅ ባለትዳር መሆን፣ እናትነት፣ ልጅ ማሳደግ በዚህ ምድር ላይ ከሚኖሩ አሉ ከሚባሉ በጣም ኢምፖርታንት ስራዎች ሁሉ የበለጠ ነው ብዬ ማስበው አይደለም ነው እንደሱ ነው። ኃላፊነት ትልቅ ኃላፊነት ነው ከእግዚአብሔር የሚሰጥ ኃላፊነት እና እሱን ይዘን ልጆቻችንን ተንከባክበን የማሳደግ እድል ማግኘቱ ራሱ ትልቅ ነገር ነው እና ለእኔ በቃ ምንም የለም እዚህ ምድር ላይ እውነቱን ነው የምነግራችሁ እና ምንም ይኸውላችሁ ሳስበው ራሱ ቆይ እንዴት ቀረብኝ እንደዚህ እኮ ቀረብኝ የምለው ነገር እንኳን የለም። እንዴት ብዬ ልንገራችሁ? እንዴት ደስ እያለኝ እናት እንደሆንኩኝና እንዴት ደስ እያለኝ ልጆቼ እንደማሳድጋችሁ ልነግራችሁ አልችልም። ያ ማለት በመሀል ላይ አንዳንድ ነገሮች የጤና ችግር፣ ራስን ማጣት ችግር ወይም ደግሞ ከራስ ጋር መጣላት ችግር ሳይገጥመን ቀርቶ አይደለም። ያ ማለት አንዳንዴ በጣም ብዙ ችግር ሲገጥመን በጣም ብዙ ፈተና በህይወታችን ከራሳችን ጋር ስንጣላ የሚመስለን ባለትዳር ስለሆን ልጆች ስለማሳድግ ቤት ውስጥ ጭንቀት ስላለብኝ ስትረስ ስላለብኝ ምናምን ነው ብለን የምናስበው። ግን እውነቱ እንደሱ አይደለም። ራሳችን ጋር ስላልታረቀ ማለት ነው። ራሳችንን አክሴፕት ስላላደረግን ወይም ደግሞ ያለፉ የነበሩ ታሪኮች ከነበሩ ከልጅነታችን ጋር ምናምን እነሱን ስላልሰራናቸው ውስጣችንን ስላልሰማነው ነው ብዙ ጊዜ ትልቅ ሰው ሆነን ልጆች ወልደን ምናምን ስናሳድግ በጣም ግራ የሚገባ ነው የሚጨንቀን እና የሆነ የጎደለን ነገር ያለ የሚመስለን። ስለዚህ እነሱ ነገሮችን አንደርስታንድ አድርጌያቸዋለሁ ልላችሁ ነው እና ይሄ በጣም በምርጥ ቋንቋ በምርጥ ቃላቶች ላልነግራችሁ እችላለሁ። ግን ትንሽ ስነግራችሁ ልክ እንደ ጓደኛ ሆኜ እንደ ታላቅ እህት ሆኜ ሳወራችሁ የሚገባችሁ ነገር ይኖራል ብዬ አስባለሁ። ስለዚህ ይሄ ደግሞ ለእኔ ትርጉም አለው። ያ ማለት እንዳልኳችሁ ቅድም ዩቲዩብ ምንድን ነው የምትሰሪው፣ ምንድን ነው የምታወሪው የሚለውን መልስ ለራሴ አግኝቼ ደስ እያለኝ መሰራ ይመስለኛል ካሁን በኋላ። ስለዚህ እንዴት ምግብ እንደምሰራ፣ እንዴት አድርጌ ምግቡን ለረጅም ጊዜ እንዴት እንደምሰራ ወይ ደግሞ አንዳንድ ቀኖች አሉ አይደል ድብር የሚሏችሁ ወይ ደግሞ ይሄ ሆርሞናችሁ ሲዛባ እነሱን ቀኖች በደንብ እንዴት እንዳወቅኳቸው ከዛም ደግሞ ለነሱ ቀኖች የሚሆኑ ምግቦች እንዴት እንደማዘጋጅ ልጆቼ እንዴት አድርጌ ሆቢ ወይ ደግሞ መዝናኛ ነገር እንደማስብላቸው እንደማዘጋጅላቸው እነሱን ቀኖች ለማለፍ ማለት ነው። እንደሱ አይነት ነገር እናወራለን እና መጨረሻ ላይ ምንድነው መሰላችሁ ከራሴ ጋር ትግል ያቆምኩት። እናንተም ከራሳችሁ ጋር ትግል እንድታቆሙ ራሳችሁን አክሴፕት እንድታደርጉ የሚሆነውንም ከዛም ደግሞ አሁን ያላችሁበትንም ላይፋችሁን ማጣጣም እንድትችሉ ገባችሁ። እግዚአብሔር ሁሉን ነገር ከሰጣችሁ በኋላ እናንተ ሁልጊዜ የሆነ የጎደለ ነገር ያለ የሚመስላችሁ ከሆነ ይሄ ኖርማል አይደለም እና ደግሞ ይሄ ደግሞ አሁን ካላችሁበት ህይወት ጋር ምንም ግንኙነት የለውም። ስለዚህ እነሱን ነገሮች ብቻ ለማንኛውም አሁን ያላችሁበትን ህይወታችሁን አሁን ያለሁበት ህይወቴን እንዴት አድርጌ ደስተኛ አድርጌ እንደምኖር ስለዚህ ጉዳይ እናወራለን፣ እንተያያለን ብዬ አስባለሁ። ለማንኛውም እናንተም ደግሞ ታዳምጡኛላችሁ። ከዛም ደግሞ ከስር አስተያየት ካላችሁ ማወቅ የምትፈልጉት ማውራት የምትፈልጉት ነገር ካለ አብረን እናወራ። ሌላው ላይፍ መግባት እፈልጋለሁ ግን እርግጠኛ አይደለሁም ልግባ እና ጊቢ ካላችሁኝ ላይፍ ገባለሁ እና እዛ ላይ ደግሞ ቁጭ ብለን ማውራት በትክክል ቀጥታ ማለት ነው እንችላለን እና መነጋገር ማውራት እንችላለን እና በተረፈ ይህን ይመስላላችኋለሁ። ያ አሁን በጣም ብዙ የምግብ ቀላል የሆኑ አስቸኳይ ምግቦች ምናምን በጣም ጎበዞኛለሁ። ያ
እና ስለሱ እናወራለን፣ ምግብ እንሰራለን አብረን። ስለ እንዳልኳችሁ ነው፣ ስለ ጤንነት፣ ስለ እናትነት፣ ስለ ሴትነት እንነጋገራለን። በተረፈ ያው ቪዲዮ እንደምትሰሙት ነው፣ ድብልቅልቅ ያለ ነው። ግን ቢሆንም ከወጣችሁ በኋላ አንዴ ከዩቱብ ተመልሶ መምጣት እንዴት ከባድ እንደሆነ እንዳትጠይቁኝ። ስለዚህ ከቻላችሁ ከስር እንደምንደሽ ናፍቆት በሉኝ እና እኔም እንዳያቅ ማለት ነው እንዳላችሁ እንደምታዩኝ። አዲስ ከሆናችሁ ደግሞ ይሄን ቪዲዮ በአጋጣሚ ከሆነ ያገኛችሁት እንገናኝ፣ ተመልሳችሁ ነው። በቅርብ አዲስ ቪዲዮ ቶሎ ቶሎ የመልቀቅ ሀሳብ አለኝ እና በተረፈ አሁን የጎቴን ቁርሴን ልብላ። ከዛ በኋላ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑ። ቻው።